እንዴት ተመልካቾቼ እንዴት ናችሁ? እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እሱ ምንድነው ፀጉሬን ቅባት ልቀባ ነው። ያው በየሶስት ቀኑ ፀጉሬን ቅባት ቀባና ፈትቼ ማለት ነው። ቅባቴን ተቀብቼ ማሳጅ አደርገዋለሁ። እዚህ ጋር ኮኮናት ኦይል እና ቤቢ ኦይልን በማደባለቅ ቆንጆ ቴክስቸር ቀጠን አድርጌ ያው ባለፈውን ብያችሁ ነበር የኔ የፀጉር አይነት ሎፕሮሲቲ ነው። ሎፕሮሲቲ ደግሞ ሲሆን ቀጠን ያሉ ቅባቶችን መጠቀም አለብን። ስለዚህ እኔ ዛሬ ኮኮናት ኦይልን ከቤቢ ኦይል ጋር አደባልቄ ውስጡን እየቀባሁኝ ማሳጅ እያደረኩኝ ድጋሜ ሹሩባ ሰራዋለሁኝ ማለት ነው። እናንተም እንደዛ ብታረጉ ሞር የተሻለ የፀጉር እድገት የተሻለ የፀጉር ቴክስቸር ይኖራችኋል ማለት ነው። ስለዚህ ያው አቀባቤን ላሳያችሁ ማለት ነው። ተፈትቼ እንትን ብየዋለሁኝ አበጥሬዋለሁኝ። ከዛ በኋላ እንደዚህ ሴክሽን እየከፈልኩኝ ውስጡን ቆዳዬን ነው የምቀባው። ቆዳዬን እየቀባሁኝ ከዛ በደንብ ማሳጅ አደርገዋለሁ ማለት ነው። ያት አሪፍ ናት፣ ቀጠን ብላለች። ስለዚህ ውስጡን ነው በደንብ እየቀባሁኝ እንዳጠቃላይ ማሳጅ አድርጌ መልሼ ሰራዋለሁ ማለት ነው። ቆዳዬ እንዳይደርቅ በጣም አሪፍ ነው የሚሆነው። ስለዚህ እናንተ የሚስማማችሁን ቅባት እንደዚህ እየተቀባችሁ ውስጡን ፈሳሽ ቅባት ብቻ ሳይሆን እንዲህ በሳምንት እኔ በየሶስት ቀኑ ነው እንዲህ የማደርገው። በሳምንት ሶስቴም ሁለቴም እያደረጋችሁ ውስጡን በደንብ እየቀባችሁ ማሳጅ ብታረጉት አሪፍ ነው በጣም። እንደገና ደግሞ ሞቅ ባለም ቅባት አሳይቻችኋለሁ ከዚህ በፊት። የተመቻችሁ ቅባት ሞቅ እያደረጋችሁ ውስጡን እየቀባችሁ ማሳጅ እያደረጋችሁ ድጋሜ ብትሰሩት አሪፍ ነው በጣም ማለት ነው። ስለዚህ እንደዚህ እያደረጋችሁ ፀጉራችሁ መንከባከብ አለባችሁ ማለት ነው። አሁን እኔ እንዲክፍል እያደረኩኝ እጄ ማለት ነው። ከዛ እንደዚህ ማሳጅ አደርገዋለሁ። እቺ ፊቷን የምትሰባበረዋን ፓርት መስታወት አለኝ። እሺ እዚህ ጋር ቆዳዬ ነው እሺ የምቀባው። ልጆቼ እየተጫወቱ ነው፣ እርስ በርሳቸው ይጫወታሉ። የ3 አመት እና የ1 አመት ልጆች አሉኝ። እርስ በርሳቸው ይጫወታሉ። አሪፍ ነው። አንዳንዴ ቴሌቪዥን ምናምን ከምትከፍቱላቸው 2 ልጅ እና ከዛ በላይ ያሉ ልጆች ያሏችሁ ሰዎች ዝግትግት ታደርጉና ትተዋቸዋላችሁ። ከዛ ራሳቸው ይጫወታሉ ማለት ነው። በነገራችን ላይ ፀጉሬ በጣም ነው እሺ ያማረበት ያለው። ከዛ ይሄኛውን ሴክሽንም እንደዛው ክፍል እያደረገን እንቀባዋለን ውስጡን ማለት ነው። እንደዚህ
እያደረግን ውስጧን የሚቀባችሁ ሰው ደግሞ ቢኖር ሞር የተሻለ ነው። ጭንቅላት ቅላችሁን በደንብ እያየላችሁ ቅብት የሚያደርጋችሁ ሰው ቢኖር እንዴት አሪፍ እንደሆነ ስለዚህ እንደዚህ ክፍል እያደረኩኝ በእጄ በደንብ ውስጡን ቀብቼዋለሁ ማለት ነው። እናንተ ውስጡን በደንብ መቀባት አለባችሁ። ያው እኔ ኮኮናት ኦይልን እንዳልኳችሁ ቀጠን እንዲልልኝ በቤቢ ኦይል ነው ያቀጠንኩት። ምክንያቱም ኮኮናት ኦይልን እንትን ማጣት ስለማልፈልግ ማለት ነው። እኔ ኮኮናት ኦይል መጠቀም የለብኝም ምክንያቱም ሎ ፕሮስቲ ስለሆነ። ነገር ግን ከሌሎች ቅባቶች ጋር በማቅጠም መጠቀም ስለምችል ነው አቅጥኜ የተጠቀምኩት። ውስጡን ፀጉሬን በደንብ ቀብቼዋለሁ በደንብ እንዲዳረስ። እንደገና ደግሞ ለብለድ ሰርኩሌሽን ፀጉራችን ዋናው ከምናረገው በላይ አይደለ ማሳጅ የጭንቅላት ቅላችንን ማሳጅ ማድረግ በጣም ወሳኝ ነገር ነው አይደለ? እንደገና ደግሞ የሆነ የያዘንንም ነገር ጭምድድ ያለውን ነገር ብትን ያደርግልናል። ለፀጉር እድገታችን ብቻ ሳይሆን ይሆናል አይደለ? ደስ ይላል ስሜቱ። እንደዛ አድርጋችሁ ማሳጅ ማድረግ ወሳኝ ነገር ነው ማለት ነው። አሁን ቅቤ ምንም ስለማንቀባ ውስጣችንን በእንዲህ አይነት ቅባቶች ሳናበዛ ማለት አሁን እኔ አላበዛውበትም አይደል? ትንሽ ነው የቀባሁት። ነገር ግን ቆዳይን ነው እንትን ያልኩት፣ ቆዳይን ነው ያስነካሁት። እንዲዳረስ ደግሞ በደንብ ማሳጅ እያደረግን ከኋላ ያሉትን ፀጉሮች እንዳይረሱ እነሱንም በደንብ ማሳጅ እያደረግን በነገራችን ላይ ማለት ነው ፊታችን እንዳይሸበሸብ ፊታችን ማሳጅ እናደርጋለን አይደል? ይሄ ጓሻ እንደገና ደግሞ የተለያዩ ማስኮች፣ ክሬሞች እንጠቀማለን።
ነገር ግን ዋናው ነገር ፊታችን እንዳይሸብሽብ እንዲህ ውድቅ እንዳይል የጭንቅላታችንን ቅል ማሳጅ ማድረግ አለብን በደንብ። እሺ እንዲህ እያደረግን እንደዚህ እያደረግን ዋናው የፊታችን እንትን ይሄ ምንድነው ዋናው ሩቱ ምንድነው እንትኑ ብቻ ዋናው ነገር እዚህ ጋር ነው። የፊታችን የቆዳችን ዋናው ቅፍ አድርጎ የሚይዘው የጭንቅላታችን ቅል ላይ ስለሆነ እንደዚህ ማድረግ መቻል አለብን። ከዛ እዚህ ጋር ማሳጅ እያደረግን ከዛ በኋላ መልሰን ፀጉራችንን እንሰራዋለን ማለት ነው። አንደኛ ነገር ቅባታችንን እንቀባለን፣ ሁለተኛ ጭንቅላታችንን ማሳጅ እናደርጋለን፣ ሶስተኛ ነገር ደግሞ ለፊታችን ድቅ እንዳይል ሽብሽብ እንዳይል እችኛዋን እንዲህ ማድረግ አለብን ሁልጊዜ ማለት ነው። በየቀኑ ብናረገው አሪፍ ሪዛልት ያሳየናል። ተጠቀሙበት። እኔ የምሰጣችሁ ኢንፎርሜሽን በነገራችን ላይ ጸዴ ነው። እሺ ከተጠቀማችሁበት፣ ስለዚህ ተጠቀሙበት። ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። ወዳችኋለሁ። አመሰግናለሁ። አስተያየታችሁንም ከታች ጻፉልኝ። ባይ